ሩዝን በወር ስንት ጊዜ ትመገባላችሁ? ሩዝ በዓለማችን ሆነ በሀገራችን በስፋት ከሚመገቡት ዋና ምግቦች ውስጥ አንዱ ነው። ነገር ግን ከመጠን በላይ ሲወሰድ ወይም የአመጋገብ ዘይቤያችንን ካላስተካከልን በጤናችን ላይ አንዳንድ ጉዳቶችን ሊያስከትል ይችላል። በተለይም ነጭ ሩዝ ተጠቃሚ ከሆናችሁ እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። በዛሬው ቪዲዮአችን ላይ የምነግራችሁ ሩዝ በጤናችን ላይ የሚያስከትለውን አስከፊ የጤና ችግሮችን በዚህ ቪዲዮ ላይ አብራርቼ የምነግራችሁ ይሆናል። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦቼ፣ በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ለቻናሉ ደግሞ ቤተሰብ የሆናችሁ ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ሩዝ በጣም በከፍተኛ ሁኔታ በሀገራችንም ሆነ በውጭውም ሀገር ከምንመገበው ምግብ ውስጥ አንዱና ዋነኛው ነው። ነገር ግን ነጭ ሩዝን በብዛት ወይም ደግሞ በወር ውስጥ በተደጋጋሚ የሩዝ አመጋገብ መጠናችሁን በከፍተኛ ሁኔታ እየጨመራችሁ ከሆነ ለእነዚህ በሽታ ራሳችሁን እየዳረጋችሁ ነው። ታዲያ ሩዝን ከመጠን በላይ መመገብ የሚያስከትለውን የጤና ችግር አሁን እነግራችኋለሁ። የመጀመሪያውና አንደኛው የደም ስኳር መጠን በፍጥነት መጨመር ነው። ነጭ ሩዝ ከፍተኛ የኢንሱሊን መለቀቅን የሚቀሰቅስ ቢሆንም በውስጡ ያለው ፋይበር ስለሚወገድ ሰውነታችን በፍጥነት ወደ ስኳርነት ይቀይረዋል። ይህ ደግሞ የደም ስኳር መጠን ድንገት ከፍ እንዲል ያደርጋል። በረጅም ጊዜ ሂደት ደግሞ አይነት 2 የስኳር በሽታ ዲያቤትስ ታይፕ 2 የምንለውን በከፍተኛ ሁኔታ ተጋላጭ ያደርገናል። ሁለተኛ ለሰውነት ክብደት መጨመርና ለቦርጭ ተጋላጭ ያደርገናል። ሩዝ በካርቦሃይድሬት የበለጸገና የመጥገብ ስሜትን ለአጭር ጊዜ የሚቆይ በመሆኑ በቀላሉ ከመጠን በላይ እንድንመገብ ያደርገናል። ጥቅም ላይ ያልዋለው ትርፍ ካሎሪ በሰውነታችን ውስጥ በስብ በተለይም በሆድ አካባቢ መልክ ስለሚቀመጥ ለክብደት መጨመርና ለቦርጭ መንስኤ ይሆናል። ሶስተኛ የምግብ መፈጨት መለገብ ወይም ደግሞ የሆድ ድርቀትን በከፍተኛ ሁኔታ ያስከትልብናል። ነጭ ሩዝን በጣም በተደጋጋሚ መመገብ በሚቀነባበርበት ጊዜ ፋይበር ወይም ጥቅጥቅ ያለ የማዕድን ይዘት ያለው ውጭኛው ክፍል ይወገዳል። ፋይበር የሌለው ምግብ ደግሞ የምግብ መፈጨት ስርዓትን እንዲዘገይ ያደርጋል። ለሆድ ድርቀት የመጋለጥ እድልንም በከፍተኛ ሁኔታ ይጨምራል ማለት ነው። አራተኛ የአልሚ ምግቦች እጥረትን ያስከትላል። ነጭ ሩዝ ብቻውን ሲዘወተር ባዶ ካሎሪ የመሆን እድሉ ሰፊ ነው። አስፈላጊ የሆኑት ቪታሚኖች በተለይም ቫይታሚን ቢ እና ማዕድናት በሂደት ስለሚጠፉ ሌሎች የተመጣጠኑ ምግቦች፣ አትክልት፣ ጥራጥሬና ፕሮቲን አብረው ካልተወሰዱ ሰውነት በሽታ የመከላከል አቅምንም ሊያዳክም ይችላል። አምስተኛ የአርሴኒክ ስጋት ክምችትን ያስከትላል። ሩዝ ተክል ከሌሎች ሰብሎች በተለየ ሁኔታ ከአፈር ከውሃ ውስጥ አርሴኒክ የተባለው መርዛማ ከባድ ብረት በከፍተኛ መጠን የመምጠት ባህሪ አለው። ሩዝን ሳያጡ ወይም በትንሽ ውሃ ማብሰል የአርሴኒክ ይዘቱን ይጨምረዋል። ይህ መርዝ በሰውነት ውስጥ በመከማቸቱ በረጅም ጊዜ ለልብ ህመምና ለተለያዩ የጤና እክሎች ሊዳርግ ይችላል። ይህ ስጋት በተለይም በብራውን ሩዝ ላይ ከነጭ ሩዝ በበለጠ ይስተዋላል። ሩዝን ስንመገብ ጉዳቱን ለመቀነስ ምን ማድረግ ይገባል? ብራውን ሩዝ መጠቀም። ሙሉ ሩዝ ያልተቀነባበረ በፋይበር እና በቪታሚን የበለጸገ ስለሆነ የስኳር መጠንን ቀስ ብሎ ነው የሚጨምረው። ታዲያ አዘገጃጀቱንም ማስተካከል እጅግ በጣም ዋነኛው መንገድ ነው። ሩዝ ከመቀቀሉ በፊት በደንብ ማጠብ እንዲሁም በብዙ ውሃ ቀቅሎ ትርፍ ውሃ መድፋት የአርሴኒክ መጠኑን በከፍተኛ ሁኔታ ይቀንሰዋል። ከአትክልትና ከፕሮቲን ጋር ማቀላቀልም ዋነኛውና አንዱ አማራጭ ነው። ሩዝ ሲመገቡ ወይም ሩዝን በምታበስሉበት ጊዜ መጠኑን አሳንሶ ከጎኑ እንደ ሰላጣ፣ አትክልቶች፣ ምስር ወይም ስጋ፣ እንቁላልን ማዘወተር የምግቡን የካሎሪ ጫና ይቀንሰዋል ማለት ነው። ስለዚህ ሩዝን በከፍተኛ ሁኔታ በወር ውስጥ በጣም በብዛት የምትመገቡ ሰዎች በጤናችሁ ላይ እጅግ በጣም አደገኛ መዘዝን ይዞ ሊመጣ ስለሚችል የሩዝ መጠናችሁን መቀነስ ማለትም ሩዝን መመገብን አቁሙ ማለት ሳይሆን ሩዝን በተደጋጋሚ መመገብ ለአንጀት ድርቀት እንዲሁም አሁን ለነገርኳችሁ የተለያዩ የደም ስኳር በሽታዎችን በከፍተኛ ሁኔታ አሁን ላይ ተጋላጭነትን እየጨመረ ስለሆነ በተለይም ነጭ ሩዝ ተጠቃሚ ከሆናችሁ እጅግ በጣም ጥንቃቄ ማድረግ አለባችሁ ወይም ደግሞ የአመጋገብ መጠናችሁን
መቀነስ ይኖርባችኋል ማለት ነው። ስለዚህ ሩዝን ስትመገቡ እነዚህን ጥንቃቄዎችን አድርጉ። ሩዝን በከፍተኛ ሁኔታ መመገብ ለኢንፍላሜሽን ወይም ደግሞ ብግነት ለምንለው በሽታ በከፍተኛ ሁኔታ ይዳርገናል ማለት ነው። ስለዚህ የሩዝ አጠቃቀማችሁን በከፍተኛ ሁኔታ መቀነስ ወይም ደግሞ እነዚህ አሁን የደም ስኳር መጠናችሁ ከፍተኛ ከሆነ ወይም ደግሞ የስኳር በሽታ ካለባችሁ የተለያየ ተጓዳኝ በሽታ ካለባችሁ ደግሞ ሩዝ ከመመገብ መቆጠብ ወይም ደግሞ ብራውን ሩዝን መጠቀም ይመከራል ማለት ነው። ስለዚህ ውድ የቻናሌ ቤተሰቦች በዛሬው ቪዲዮአችን ላይ ተመለከትነው ሩዝን በየትኛው መልኩ መጠቀም ይቻላል ወይም ደግሞ ሩዝን ማስወገድ ያለባችሁ ሰዎች ሩዝ የሚያስከትለውን የጤና ጉዳት አጠር አድርጌ በዚህ ቪዲዮ ላይ ነግሬያችኋለሁ። ይህ ቪዲዮ ለብዙ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሼር ላይክ ያደርጋችሁ ለብዙ ሰዎች አጋሩ። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።